እናነሳለን። እንኳን ደስ አላችሁ። ለፀሐይም ለዝናብም ለአቧራም የምንጠቀምበት አይደል የምንከለልበት ጥላ የተሰኘ እንግዲህ የፋይናንስ አገልግሎት ይዘንላችሁ መጥተናል ማለት ነው። የቁጠባ እንደዚሁም የብድርም ሰፋ ያሉ እንግዲህ አገልግሎቶች በጥላ ውስጥ የምታገኙ ይሆናል ማለት ነው። ቀጣዩ አድማስ ያልነው ለ3 ዓመት የሚዘልቅ ኔክስት ሆራይዘን ያልነው ዲጂታል ኤንድ ቢዮንድ እንለዋለን። ዲጂታል ብቻ ሳይሆን ብዙ ትጠብቃላችሁ ብዬ አስባለሁ። ከዲጂታል ያለፈ አገልግሎቶችን ለማህበረሰባችን ለማቅረብ የወጠነ ስትራቴጂያችንን መተግበር ከጀመርን 4 ወራት ሆኖናል ማለት ነው። 3 ዓመት የሚያገለግለን የዚሁ አካል የሆነው ነው። ዛሬም እንግዲህ አንዱ የጥላ የተሰኘውን ከአዋሽ ጋር በመተባበር ለእናንተ ለውድ ደንበኞቻችን የምናቀርብላችሁ ማለት ነው። ቀደም ብዬ እንዳልኳችሁ እንግዲህ ከ86 ሚሊዮን በላይ ደንበኞችን እያገለገለ ነው ኢትዮ ቴሌኮም የሚገኘው ሰፋ ያለ ማለት ነው። ይሄ ቁጥር በመላው ሀገራችን የሚገኘውን ማህበረሰባችን የሚወክል ነው ማለት ነው። 86 ላይ መድረስ ግን አይበቃም ብለን ጉዟችንን አጠናክረን ቀጥለናል። በኔክስት ሆራይዘን 100 ሚሊዮን ለመድረስ ነው እየሰራን ያለ ነው።